ይገርማቸዋል። የነፍስ የረፍቷ መጨረሻ እግዚአብሔርን ማወቅ ነው። እግዚአብሔርን ያወቀች ነፍስ አብርሆት የሚባለው ይሄ ነው። አንዲት ነፍስ አረፈች የሚባለው ምን ደረጃ ሲደርስ እንደወጥቋላችሁ? አብርሆት የሚባለው እግዚአብሔርን ስታውቅ የዚያን ጊዜ በቃ አሁን ምን እያደረግን ነው? እያወቀች ነው ገና። እኔም እናንተም ገና እየተማርን ነው። እግዚአብሔርን ስታውቅ ማለት ይሄ አንድም ሶስት መሸምደድ አይደለም፣ በቅቶ እግዚአብሔርን ማወቅ ነው። የልብ መጨረሻዋ ማረፊያ ወደቧ ማንን ማየት ነው? እግዚአብሔርን ማየት ነው። እና ያንን እኮ ነው ሐዋርያት ልባቸው ያረፈው ያ ጎርፍ ነው። ያ ጎርፍ ጎረፈላቸው። ጸጥ ዚያዋላ ፈሪሳዊ ቢያወራ ምናምን ቢዶልት ሰይፍ ዞ ቢመጣ ቆም ነገርም የለም። በጥፊ ቢያጠቃረናቸው ደስ እያላቸው ወጡ። ምክንያቱም ያ የብርሃን ጎርፍ ልባቸው ውስጥ ይጎርፋል። ያለ ጎረፈን ሰው ስለ ሰይፍ ብታወራው እሳት ነደደ ሰራዊት ቁሟል ብትለው አይሰማም። ጆሮው የእግዚአብሔር ድምፅ ብቻ ነው የሚሰማው። ሁሉን ነገር ከልብ ከስሜት ሳይሆን ከልብ መጀመር፣ ሲያደርጉ አይቶ መጀመር፣ ሲሉ ሰምቶ መጀመር፣ ሰዎች ስላሉን ተናደን መጀመር ሳይሆን ሁሉን ነገር ከልብ መጀመር። ከልብ ስንጀምረው መከራ ቢመጣም እንቀበልበታለን፣ ታግሰን እናልፈዋለን። ስለዚህ ጠለቅ ያለ መሬት መሆን ያስፈልገናል ማለት ነው። ልባውያን መሆን አለብን። ከልብ ምንም ነገር ደስ ብሎን መጀመር የለብንም። ማለት የፈለግኩት ግን ከስሜት የተጀመረ ነገር ኋላ ችግሩ እንደጠበቅነው ሳይሆን ሲቀር እንሟሽሻለን፣ ተስፋ እንቆርጣለን። መጀመሪያ አስቦበት የወጣ ሰው እንኳን እሾህ ቢወጋው ነቅሎት ይቀጥላል። ቢሰበር እግሩን ጠምጥሞም ቢሆን እያነከሰ ይቀጥላል። ያላሰበበት ሰው ግን ወፍ በጮኸ ቁጥር ቤቱን ሩጦ ይመለሳል። ስለዚህ የእግዚአብሔር ሰዎች አስበን ጎዳናችን መጀመር መልካም ነው። የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጣላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋ። 24 ሰዓት ለሰጠ እግዚአብሔር 1 ሰዓት ለጸሎት መስጠት ጭንቅ ነውን? 24 ሰዓት ለሰጠ እግዚአብሔር 40 ዘመን ለሰጠ እግዚአብሔር በ40 ደቂቃ መስጠት ጭንቅ ነውን? ጭንቅ ነው። 50 ዓመት ለምንቆፍርበት ጉልበት ለሰጠ እግዚአብሔር 50 ስግደት መስገድ ጭንቅ ሆነ? የኛ ነገር እኮ ይሄ ነው ማንሰጠው ማለት ነው። ስጋውን ለሰጠ ለመድኃኔ ዓለም የሳንቲም ድቃቂ የልብስ ላቂ ቤተክርስቲያን መስጠት ብርቅና ድንቅ ሆነ እንዴ? ይሄ ነው እኛ የምንጸድቅ። ራሱን በጥምቀት ላለበሰን ጌታ ካባ ላንቃ ወርቀ ዘቦ ግምጃ ሰጥተን ለቤተክርስቲያን ማስገባት ብርቅና ድንቅ ሆነ? አንሰጥ። ለሰው መስጠት ሰውን መቀማት እንጂ መስጠት አናውቅም። ቢኖራችሁ ገንዘብ ስጡ፣ ባይኖራችሁ ምክር ስጡ፣ ማጽናናት ስጡ። ሰውን ተስፋ መስጠት፣ ተስፋ መቀጠል። በስምሽ ያዘነውን ያረጋጋውን እምርልሻለሁ እኮ ያለ እንዲሁ መስጠት ባይሆንልህ አይዞህ ድንግል ማርያምን ያህል እናት እያለ ያለውን ማለት እኮ ሌላ ባይሰጥ ማለት አይዞህ ግን ያለልህ ሲባል ማለት ነው። ሕፃን ልጅ እኮ እንደው በጨለማው አባቱ ወደዚያ ሲሄድ ሲፈራ አይዞህ ሲለው እሺ ብሎ ዝም ይላል። ልክ ሰውን ይተዋል። አይዞህ ማለት ብርታት ነው። ቃል ይሰብራል፣ ቃል ይጠግናል። ገንዘብ ባንሰጥ ቃል መስጠት ሊያቅተን አይገባም። የሰይጣን ዋና ተንኮሉ ያለንበትን ነገር ማሰልቸት ነው። ሌላ ማስመኘት፣ ሌላ የተሻለ የሚመስል ማሳየት ነው። ይዋዛ መስሏቸዋል ዲያብሎስ። እና ተጨማሪ ነገር የያዙትን አስለቅቆ ተጨማሪ ነገር ማስመኘት የማን ተንኮል ነው? የሰይጣን ተንኮል ነው። እንድታውቁበት ያስፈልጋል። የያዝናትን ነገር መጀመሪያ መጨረስ ያስፈጽመን መድኃኔ ዓለም። ስለዚህ የሚያስፈልገን ምንድን ነው? መጽናት ነው። ያለንበት ቦታ ላይ መጽናት ያስፈልገናል። ስለዚህ የያዝነው ነገር ካንጎላቸንበት ይገለናል። አጥብቀን ግን እንያዘው። ከያዝነው ላይ ቀር አጥብቀን እንያዘው። ቢመቸንም ባይመቸንም እንዲያ ይሆን እንደሆነ ፍሬ እናፈራለን። እግዚአብሔር ሆይ በሉ። ፍሬ ለማፍራት አብቃኝ። እግዚአብሔር ፍሬ ለማፍራት ያብቃ። ጸሎት ዋናው አጥር ነው። ቢሰለቻችሁም ባይጥማችሁም ቢመራችሁም እንቅልፍ ቢላችሁም ሐሳባችሁ ቢበተንም ምን ቢልም እንደውም አንዳንድ ጊዜ ደና ውለን ደና ያደርነው ሰዎች የጸሎት መጽሐፉን ስንይዘው ኃጢአቶቻችን ሁሉ እንደ መስታወት ይመጣሉ፣ ይዋጉናል። ዝም ብለን እናንብበው፣ ግድ የላችሁም።
የእግዚአብሔር ቃል ቅቤ ነው አይደል የሚሉ አባቶቻችን። ቅቤ ስለ ቅቤ ብትማርም ባትማርም ከተቀባው ምንድነው ያለዝብሃል። ጸሎቱ ቢገባህም ባይገባህም ከጸለይከው ልቡናህን ማለዘቡ ረዴት ማሳደሩ አይቀርም። ስለዚህ እግዚአብሔር ሰዎች እንጸልይ። ዲያብሎስ እጅና እግራችንን ካላሰረ የኛን ጸጋ መውሰድ አይችልም። የሚወስደው መጀመሪያ እንዳንጸልይ ማሰልቸት፣ ማፏሸግ፣ እንቅልፍ ማለት፣ እንባ ጦሽ ማድረግ፣ እግርን ማሻረብ፣ ማቅመድመድ፣ ስቅት ማድረግ፣ ቅንድብን ማክበድ፣ ሐሳብን አምጥቶ ልብን በሙሉ ክፍልፍል አድርጎ መጨረስ ሰልችቶ እንድናቆመው ነው። አጥሩን አፈረሰ ማለት። ከዚያ በኋላስ እንደፈለገ ሀብታችን እየወሰደ መሸጥ፣ ጸጋችን በሙሉ ማባከን፣ እኛን ማጥፋት ይችላል። ስለዚህ እግዚአብሔር ሰዎች ከምንም በፊት ለጸሎት ልንገራችሁ፣ ልንጾም እንችላለን፣ ልንጸልይ እንችላለን፣ ልንሰግድ እንችላለን፣ ምጽዋት ልንሰጥ እንችላለን፣ በጣም መጽሐፍ ቅዱስን ልናነብ እንችላለን፣ ብዙ ነገሮችን ልንለፋ እንችላለን። ቤተ ክርስቲያን እየቀረ ግን የሚያፈራ ሰው የለም። እርግጠኛ ሆኜ ነው የምነግራችሁ። ሰው የሚያፈራው ከእግዚአብሔር ቤት ነው። ያለ ቦታው ተተክሎ እንዴት ሰው ያፈራል? እና ምንድነው ያላቸው? ቅድም ያልኳችሁ ማቴዎስ ወንጌል ምዕራፍ 24 ላይ ስራ ፈታችሁ እዚህ የቆማችሁ ለምንድን ነው? ሂዱና በወይኔ ቦታ ስሩ ነው። የወይኔ ቦታ ያላት ማን ነው? ቤተ ክርስቲያን ነው። ቤተ ክርስቲያን ውስጥ ቤተ ክርስቲያን ይኸው ታምረ ኢየሱስ ስታነቡ ሰምታችሁ ይሆናል ወይ? ሲነበብ ሰምታችሁ ይሆናል። ምን ይላል? እቤት ውስጥ ከሚደረግ 10 ጸሎት ቤተ ክርስቲያን ውስጥ የሚደረስ አንድ ጸሎት ይበልጣል። እቤት ውስጥ ከምናደርገው 10 ጸሎት ቤተ ክርስቲያን የምትደረግ አንዲቱ ትበልጣለች። እቤቱ ሆኖ የሚጸልይ ሰው እግዚአብሔር ምንም እንኳን በዓለሙ ሁሉ የሞላ ቢሆንም እቤቱ ሆኖ የሚጸልይ ሰው ለንጉሱ በመልእክተኛ ሐሳቡን የሚልክ ሰው ይመስላል። ቤተ ክርስቲያን ገብቶ የሚጸልይ ሰው ግን ንጉሱን በመንበሩ ፊት ለፊት ቀርቦ ጉዳዩን የሚያስረዳ ሰው ይመስላል። ቤተ ክርስቲያን የእግዚአብሔር የንጉሱ ቤት ናት። ምን ይላል መሰላችሁ? አንዳንድ ሰው አይ እንዲሁ ድከሙ ብሏቸው ነው ሰው አይለወጥም ይላል። እንዲሁ በጣም እንደዚህ አይነት ትዕቢት ታይቶ አይታወቅም። ዓለምን ለውጡ እናንተ እንዲሁ በምን ነው የምታውቁት? እንዲሁ እግዚአብሔር ሆይ ለውጠኝ እንበል፣ ይለውጠናል። ግድ የላችሁም። የእግዚአብሔር ቃል የሚሰራ ነው የሚለው። ወይበልህ እምኩሉ ሰይፍ ዘክሊ አፉሁ። የእግዚአብሔር ቃል 2 አፍ ካለው ከተሳለ ሰይፍ ይልቅ ስለታማ ነው። የእግዚአብሔር ቃል ይሰራል። ዕብራውያን ምዕራፍ 4 ላይ እንደተጻፈ የእግዚአብሔር ቃል የሚሰራ ነው ይላል ቅዱስ ጳውሎስ ሲናገር። የእግዚአብሔር ቃል የሚሰራ ነው፣ 2 አፍ ካለው ሰይፍ ይልቅ የተሳለ ነው፣ ይቆርጣል። ወይ ፈልጥ ነፍስተ እመሌሊት፣ ጅማትን ከአጥንት ስጋን ከነፍስ የሚለይ ነው ይላል የእግዚአብሔር ቃል። ከተጣበቅንበት ነገር ፈልቅቆ የሚያወጣን የእግዚአብሔር ቃል ነው። አንድ ቀን እግዚአብሔር ቆርጦ ይጥልልናል ማሰሪያዎቻችንን። ተስፋ ሳንቆርጥ ዝም ብለን እንስማ ነው። ስለ ሐሜት ተምረን ልናማ እንችላለን። ስለ ውሸት ተምረን ልንዋሽ እንችላለን። ስለ ዋሸን ግን መማር አናቆምም። እየተማርን እናቆማለን እንጂ የእግዚአብሔር ቃል የቱንም ያህል እንኳን በድክመት ቢነገር ኃይሉ ግን ከአለት የበረታ ከመዶሻ የሚልቅ የጸና ነው። እግዚአብሔር አንዳንድ ጊዜ ለትንንሽ ፈተናዎች እንደመተው ያደርገናል። ዝም ብሎ ትቶን ዝም ያለ ይመስላል። ከዛ ግን ረድኤቱ ግን ሩቅ አይደለም። ያለ መጠናችንም ደግሞ አይተወንም። መፈተን ከምንችለው በላይ እንድንፈተንም አይጥለንም። እግዚአብሔር ለልጆቹ ስለሚያዝን፣ አባት ለልጆቹ እንደሚያዝን እግዚአብሔር ለልጆቹ ይራራል ተብሎ እንደተጻፈ እግዚአብሔር ዝም ብሎ በቸርነቱ ብቻ በሰላም ካኖረን ሰነፍ ክርስቲያኖች እንሆናለን። ሰነፍ ክርስቲያኖች ፍሬ የሌለን እንሆናለን። መከራ ብቻ ከሆነ ደግሞ ተስፋ እንቆርጣለን። ስለዚህ እንድንበስል ጥቂት ተግሳጽ ያስፈልገናል፣ መከራ ያስፈልገናል። እና ክርስቶስ መከራ የሚሰጠን ምንድን እንዳለ እንድንበስል ነው። እንድንበስል የተፈተኑ ሰዎችና ያልተፈተኑ ሰዎች በአንድ ቦታ ላይ ስታስቀምጧቸው ነገሮችን የሚያዩበት ሁኔታ የተለያየ ነው። ብዙ ፈተና ያሳለፈው በሳል ነው፣ የተረጋጋ ነው፣ በቀላሉ አይናወጽም።
መውጫ አያጣም። ያልተፈተነው ሰው ግን አንድ ነገር በተደረገ ቁጥር ልቡ ተሰብሮ የሚጠፋ ይሆናል እና ፈተና ያበስላል። ስለዚህ እንዳንሰንፍ ተግሳጹ፣ ተስፋ እንዳንቆርጥ ቸርነቱ ለፍሬ ያስፈልገናል ማለት ነው። በመከራ እየተቆነጠጥ በቸርነቱ እየተጎበኘን ለፍሬ እንበቃለን። እንዲሆነ እንደሆነ ሁላችንም እናፈራለን። ፍቅር ያለው ሰው ውስጥ መንፈስ ቅዱስ አለ። እርግጠኛ ሆኜ ነው የምነግራችሁ። ማር ይስሐቅ ምን ብሎ ይናገራል? ፍቅር ያለው ሰው ክርስቶስን ዘወትር ይመገበዋል ይላል። ሁልጊዜ ክርስቶስን የሚመገብ ሰው ማለት ፍቅር ያለው ሰው ነው። የክርስቶስ የመሆናችን መታወቂያ ነው። ወእሁበክሙ ሐዲሰ ትእዛዘ፣ አዲስ ትእዛዝ እሰጣችኋለሁ ከመ ትትፋቀሩ በቤናቲክሙ፣ እርስ በርሳችሁ እንድትዋደዱ። ወበዝንቱ የአምረክሙ ሰብ ከመ አርዳእየ አንትሙ እምከመ ተፋቀርክሙ በቤናቲክሙ፣ እርስ በርሳችሁ ከተዋደዳችሁ ሰዎች የእኔ ደቀ መዛሙርት መሆናችሁን በዚህ ያውቃሉ አለ ዮሐንስ ምዕራፍ 13 ቁጥር 34 ላይ። ሰዎች የእኔ ደቀ መዛሙርት መሆናችሁን የሚያውቁት እርስ በርሳችሁ ስትዋደዱ ነው። እንግዲህ ነው። ስለዚህ ዘመዶች በቅስናም ያለን፣ በዲቁናም ያለን፣ በምንኩስናም ያለን፣ በምእመንነትም ያለን ይሄን ያህል ዘመን ኑረን ፍቅር ካላፈራን ፍሬቢስ ዛፎች ነን ማለት ነው። ፍሬቢስ ዛፍ ማለት በተተከለበት ሀገር በቅስና ተተክሎ ፍቅር የሌለው ጓደኛውን ቄስ የሚጠላ፣ በምንኩስና ሀገር ተተክሎ ጓደኛው መነኩሴ የሚጠላ፣ በቁርባን በምእመንነት ተተክሎ ጎረቤቱን የሚጠላ እንዲህ ያለ ሰው ፍሬ ቢስ ነው። የፈለገ ለምን እንኳን እንጀራ ዝክር መዘከር ነዳያንን በየዓመቱ ማብላት ይቅርና ስጋውን እየቆረጠ እንኳን የሚያበላ ቢሆን እንዲህ ያለው ሰው ፍሬ ቢስ ነው። ማን ነግሮናል? ቅዱስ ጳውሎስ እመኒ ወሀብኩ ኩሎ ስጋዬ ለውእተ እሳት ወተፋቅሩ አልቤ ከንቶ ኮንኩ አልቦ ዘረባይኩ፣ ስጋዬን እንኳን ለእሳት መቃጠል አሳልፌ ብሰጥ ፍቅር ከሌለኝ የምጠቀመው የምረባው ነገር የለኝም ብሏል። ፍቅር የመንፈሳዊ ሰው መታወቂያው ነው። እግዚአብሔር አብሮ ያለው ሰው ምልክቱ ፍቅር ነው። ሰዎች ልንገራችሁ፣ ሰዎች እንዳያበሽቁን ማድረግ እንችላለን? አንችልም? አንችልም። ምን ማለት ይመስላችሁ? ሰዎች እንዳያበሽቁ ማድረግ ይቻላል። እኛ አለመባሸቅ ግን እንችላለን። ገባችሁ አይደል? ለምሳሌ በአንድ ጊዜ ስልክ አላነሳላችሁ ሲል እንደምትናደዱ ያወቀ ሰው ምንድን ነው የሚያደርገው? ሁል ጊዜ ስልክ አለማንሳት፣ እናንተ ማብሸቅ በተፈለገ ጊዜ ማለት ነው። ስለዚህ ምን ደውላችሁ አላነሳም አይደል? ዝም በቃ። ከዛ ደግማችሁም ትደውላላችሁ፣ በቃ አያንሳ፣ ምንም ችግር የለም በቃ። ለማናደዱ እውቅና አትስጡ። ከቃሉ ጋር ናችሁ? ለምንድን ነው እንደዚህ ብለህ የምታበሽቀኝ አትበሉ። ዝም ብላችሁ ጉዳዮችን በእርምጃ ማስተካከል ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አሁን ስለዚህ ከዚህ በኋላ ማንም ሰው ኦን ኦፍ አያረጋችሁም። እናንተ እውነት ሐሰት ንገሩኝ እንጂ እውነት ሐሰት? አዎ፣ ከዚህ በኋላ ማንም ኦፍ ማንም ኦን ሊያረጋችሁ አይገባም። ሰው የፈለገውን ያድርግ። እናንተ ጉዳዩን ብቻ አስተካክሉ። ከእሱ ጋር ውድድር አያስፈልግም። የነገር ብሽሽቅም አያስፈልግም። ጉዳዩን ነግራችሁ አላስተካከላችሁም አይደል? የራሳችሁን ስራ መስራት ነው። ሁለት አይነት ኃጢአተኞች አሉ። አንደኛው በዲያብሎስ በዓለም በስጋቸው ሸክም እየከበዳቸው ኃጢአት የሚሰሩ፣ ሁለተኞቹ አቅደው ኃጢአት የሚሰሩ። ክፎቹ የትኞቹ ይመስሏቸዋል? የትኞቹ ይመስሏቸዋል? አቅደው ክፋት የሚሰሩ እነዚህ እግዚአብሔር የማይመራቸው። አቅደህ በቃ ተጎንጉነህ ደንድነህ እንደዚህ ቢባል እንደዚህ ቢባል እንደዚህ የሚባል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ክፋት መጎንጎን፣ ክፋት መስራት፣ ጉድጓድ መቆፈር፣ እንዲህ ያለ ነገር እግዚአብሔርን አለመፍራት ነው። ልበ ደንዳና አለመሆን። እግዚአብሔርን መፍራት ማለት እንደው ትልቅ ነገር እንኳን አለመናገር ነው። ትልቅ ነገር ልብ አፍን ይገልጣል። ከልብ ሞልቶ የተረፈውን አፍ ይናገራል ጌታ ማቴዎስ 15 ላይ እስመ እምተረፈ ልብ ይነብብ አፍ። ከልብ ሞልቶ የተረፈውን ማን ይናገረዋል? አፍ ይናገረዋል።
አፋችን የልባችን ማሳያ ነው እና ጨካኝ ልብ አይኖራችሁ። ትህትና ምንድን ነው? ክብርን ለመግለጽ አለመቸኮል። ክብርን ለመግለጽ ምን አለ ማለት ነገሩኝ እንጂ ይሄ ምን ይባላል? ትህትና ይባላል። ክብርን ለመግለጽ አለመቸኮል። ለምሳሌ አንድ ሰው መጥቶ ዝም ብሎ አንተ ሰውዬ ጾም ብያለሁ፣ ጾም አብይ ጾምን ለምንድን ነው የማጾመው ቢላችሁ ምንድን ነው የምትሉት? ይሄ ሰውዬ አብዷል፣ እኔ ልጅ ጥርሴን ነቅዬ ነው የጾምኩት አትሉ? ለመናገር መቸኮል። ያንን ነገር ያለችን ነገር እስከምትወጣ ያቅበጠብጠ እንዲው መከራችን ያሳየናል። ያለችን ነገር እስከምትተነፈስ ድረስ እናቴ እንዲው ሰው ምስኪን እኮ ነው። እንዲው ያችን ካልተናገረት ያለችውን ነገር ይሄ ያለኝ ራስን ባዶ ማድረግ ነው ትሕትና ማለት። ይኸውላችሁ ሰው ተማረም አልተማረም ሊቅም ሆነ ደቂቅም ሆነ ልሂቅም ሆነ ደቂቅ አላዋቂም ሆነ ሊቅ እግዚአብሔር የሚፈልገው ፍሬ ነው፣ ሌላ አይደለም። እግዚአብሔር ለምሳሌ ሰው ሊቅ እንዲሆን አይደለም የሚፈልገው። ምን እንዲያደርግ ነው የሚፈልገው? ፍሬ እንዲያፈራ ነው። እግዚአብሔር የሚፈልገው ፍሬ ነው። ሰው ጥሩ ትዳር ኖረው ማለት ምን ማለት ነው? በትዳሩ ምን አደረገ ነው? አፈራ ማለት ነው። አንድ ሰው ከቤተ ክርስቲያን ተለይቶ ፍሬ ሊኖረው አይችልም በምንም ታምር። ቤተ ክርስቲያን እየቀረ 10,000 ስግደት ከሚሰግድ ሰው ቤተ ክርስቲያን እየሄደ ምንም የማይሰግድ ሰው ይሻላል። ቤተ ክርስቲያንን አልባ ፍሬ የለም። እንኳን እኛ የበቁት አባቶች እንኳን ያለ ቤተ ክርስቲያን አላፈሩ። እና አቡነ ገብረ መንፈስ ቅዱስ ያን ያህል ብቃት ይዘው ተሰውረው ቤተ ክርስቲያን ገብተው ቆርበው የሚሄዱበት ጊዜ ነበረ፣ የሚያስቀድሱበት ጊዜ ነበረ። እነ ማርያም ግብፃዊት በበረሃ የነበሩት ተሰውረው ያስቀድሱ ነበር። ስለዚህ ሰው ያለ ቤተ ክርስቲያን አያፈራም። ልንገራችሁ፣ ልንጾም እንችላለን፣ ልንጸልይ እንችላለን፣ ልንሰግድ እንችላለን፣ ምጽዋት ልንሰጥ እንችላለን፣ በጣም መጽሐፍ ቅዱስን ልናነብ እንችላለን፣ ብዙ ነገሮችን ልንለፋ እንችላለን። ቤተ ክርስቲያን እየቀረ ግን የሚያፈራ ሰው የለም። እርግጠኛው ነው የምነግራችሁ። ሰው የሚያፈራው ከእግዚአብሔር ቤት ነው። ያለ ቦታው ተተክሎ እንዴት ሰው ያፈራል? የቅናት ምልክቶች አሉ፣ የበሽታው ምልክቶች ልንገራችሁ። አንደኛ የምስጋና ለጋስ አለመሆን፣ ንፉግነት፣ እሱ የቅናት ምልክት ነው። ምስጋና የሚገባውን ሰው አለማመስገን፣ ዋጥ ማድረግ። ገብቷችኋል? እገሌ ደግ ነው ማለት አለመፈለግ፣ ክሬዲት መንሳት፣ ሰውን ዋጋ አለመስጠት ነውር ነው። እንደዚህ አይደረግም። ማመስገን ይገባል። ሰውን ባይገባውም አመስግነው ጉልበት ይሆነዋል። ዝም ብሎ ማመስገን አይደለም፣ በቦታው ነው ማመስገን። እንደው ዝም ብሎ ሰውን 24 ሰዓት ጀግና ነህ ሲሉት ይበላ አይጣፍጥም፣ ይመራል። በቦታው ነው። በቦታው ሰዎች ለሰሩት ስራ እግዚአብሔር ይስጥልን ማለት እኛንን